የፊዚክስ ዕውቀት ምን ያህል ነው አለኝ አይ እኔ ከስንት እንደሚለካ አላቅም ሃይስኩላም ፉት ብያታለሁ ፍሬሽማንም ደግሞ ተመረያለሁ አልኩት force is equal to mass times acceleration ጋር ነው የቆምኩት እኔና እሷ ድረስ ይችላልው አልኩት well matter occupies space and time የሚለውን ስታውቀዋል አለኝ አው እሱንም ሰምቻለሁ አልኩት በኋላ አይ አንድ ፋይል ፕሪንት ሲደረግ አንድ ሺህ ገጽ ያለው መጽሐፍ ይወጣል አለኝ of course ፕሪንት ካልኮ መጽሐፍ ሲሆን ዘጋ አንድ እና ይሄን 1000 ገጽ የሚሆነውን ፋይል ዲሊት ስንለው ድብን ይላል አለ እና አሳልኩት እዛ 1000 መጽሐፉን አሰብኩትና matter it is a matter it occupies time and space fine አልኩ ለራሴ እንግዲህ አሪፍ ሆኜ ማለት ዲሊት ስናረገው የት ነው የሚሄደው የሚለውን እየሰራሁት ነው አለኝ የምር ጨዋታ ነው ይሄን የምነግራችሁ ይኸውልህ ይሄንን ለራስ ተጠቀም ቀልድህንም አንፈልግም ያሳዝነኛል አንዳንድ ጊዜ ምንድነው የሚያሳዝነኝ አንድ ጊዜ እንዲሁ ቆይቷል ጊዜው ኢንተርቪው ተጠይቄ እንደው የሚያሳዝነ ነገር ምንድነው አለ ለብቻቸው የሚያውቁ ሰዎችና የሚያውቁትን ለሰው መንገር የማይችሉ ወይም ደግሞ ቢናገሩ ምንም ሰው የማይገባው ነገር እነኛ ሰዎች ያሳዝኑኛል አልኩኝ ጋሊሊዮን አሰብኩት ኮፐርኒከስን አሰብኩትና በቃ እሱ ታይቶታል አገብቶታል ግን ሌላ የገባው ሰው ማግኘት አልቻለም you see እና አንድ ሰሞን ትንሽ አነበብኩና እኔ ነው ማለት በእያንዳንዱ እንትን ዲስታንስ ምናምን ብዬ በቃ በመኪና አሁን መኪና ሲሄድ እያንዳንዱ ቦታ ላይ ቆሞ ነው የሚሄደው ሲምፕል ናት እኮ እቺ ምክንያቱም ካልቆምክበት አትሄድም አይደል ያን አሁን አንድ ስቴፕ እዛ ጋር ትቆማለህ ልክ መኪናም እንደዚሁ ነው አሁን እሷን ከፋረኩና እኔ እንዳቅሜ ማለት ነው አይሮፕላንን እያንዳንዱ ኮኦርዲኔት ላይ የቆመን የሚሄደው ፍራክሽን ኦፍ ሰከንድ ምናምን ስለው ነፍሴ መድኃኒትሽን አልወሰድሽም እንዴ አንዳንድ ጊዜ በቃ እኔ ፕሮፌሰር በእውነት በጣም ነው ያዘንኩልህ በጣም ለምን ያላችሁኝ እንደሆነ ይሄንንም እኮ የመጨረሻውን ሲምፕሊፋይ አርጎ ነው I'm serious የመጨረሻውን በእኛ ልክ ሰፍቶልን በቃ ይሄ መጥናቸዋል ብሎ ነው የሚነግረን አዎ ችግርህን እጋራለሁ በእውነት አጋንንት ምናምን እንዴት በፊት ሁላችንም አንረዳም አይደለም የሚረዱ ሰዎች አሉ እዚህ ውስጥ በእውነት እኔ ትንሽ ካልኩለስ ተምሬ ነበር እዛ ስታቲስቲክስ ምናምን አልጀብራ እንደዚህ ስንማር ከ3 4ኛ ዓመት ድረስ ሞካከርሃለሁና እቺ ዴልታ ፋይ ምናምን ስዕሎቹ ትዝ ይሉኛል አሁን ካልተጠቀምክበት 20% በየአመቱ ዲሊቲ ያረክ ነው የምትሄደው የሚል ነገርም ተምሬያለሁ አሁን ስንት እንደቀረኝ ባላቅም አዎ እኔ ያነበብኩት ነገር ምን ይላል መሰላችሁ አይንስታይን ምን አለ አንድ ጊዜ አወቅኩ ደረስኩበት ተረዳሁት የምትለውን ነገር ለአያት ማስረዳት ካልቻልክ አታቀውም ተው ይላል
ባያቱና በሱ መሃል የጄኔሬሽን ጋፕ አለ። ይሄንን ጄኔሬሽን ጋፕ ዜሮ አድርጎ ለአያቱ አሁን እሱ የደረሰበትን call it the black hole or the relativity theory ለሳቸው እንዲገባቸው አድርጎ ማስረዳት ከቻለ ያንን ነገር ገብቶታል ማለት ነው። for instance አይንስታይን ያለው ምንድነው አንድ I don't know ብሎት ሊሆን ይችላል ግን ያነበብኩት ነው። አንድ የቤት ሰራተኛ ምንድነው አንተ እንደዚህ ሰው ሁሉ እየመጣ relativity theory ምን ስለሆንክ ነው ትለዋለች አለ። እና ያ relativity theory ሲያስረዳት አይንስታይን በነገራችን ላይ ሂመረስ ሰው ነው ካነበብኩት። ለምሳሌ ያላት አለ 8 ሰዓት ላይ ቦይፍሬንድሽን ቀጥረሽዋል። አሁን 4 ሰዓት ነው። በቃ 4ቱ ሰዓት እንደ ቆመ ነው የሚቆጠረው አለ ላንቺ ያ 8 ሰዓት እስኪደርስ ድረስ ቦይፍሬንዷን አግኝታ በቅፉ ስር እስክትወድቅ ሲስማት ሲያቅፋት ምን በቃ በመናቧ እየሰራች 4ቱ ሰዓት የቆመ ነው የሚመስላት። በኋላ 8 ሰዓት ላይ ከሱ ጋር ተገናኝታ ደግሞ ምትሆነውን ሁሉ ስትሆን 5 ሰዓት ሲያልፍ ራሱ አታቀው። በ8 ሰዓት ተገናኝቶ ከምሽቱ 4 ሰዓት ሲሆን አታቀም እሷ። this relativity ሲያስረዳት ማለት ነው። እቺ ሴትዮ ስለ ዴልታ ስለ ምናምን ወይም ስለ ሳይን ኮሳይን የምታውቀው ነገር የለም። በራሷ በሚገባት መልኩ ግን አስረዳት። ቦይፍሬንድሽን ቀጠሮ ይዘሽ ቀጠሮ ሰዓት እስኪደርስ ድረስ ያለው ጊዜ ቆመዋል። ከሱ ጋር ተገናኝተሽ ግን አብራችሁ ስትሆኑ ምን ጊዜ እንዳለፈ አታውቂውም ብሎ አስረዳት አለ።